ነገ የ5ኛ ዓመት የመጀመሪያ የኮምፒውተር ሳይንስ ክላስ እዚህ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ እጀምራለሁ። ቆይ የኮምፒውተር ሳይንስ ትምህርት 4 ዓመት አይደለም ብላችሁ እያሰባችሁ ይሆናል። ከዚህ በፊት በሌሎች ቪዲዮዎች እንደነገርኳችሁ የሲኤስሲ ትምህርት እዚህ አስቶ ውስጥ የ5 ዓመት ፕሮግራም ነው እና ያ ማለት ወደ መጨረሻው የዩኒቨርሲቲ ዓመት ቆይታዬ በይፋ እየገባው ነው። ወደ ኋላ መለስ ብዬ ሳስበው እነዚህ 4 ዓመታት ከማስበው በላይ በጣም በፍጥነት ያለፉ ዓመታት ነበሩ። ስለዚህ በዚህ ቪዲዮ ያለፉት 4 ዓመታት የዩኒቨርሲቲ ቆይታዬ የሰራኋቸውን ነገሮች በ4 ደቂቃ ውስጥ እነግራችኋለሁ። በዚህ የፍሬሽማን ዓመት ሁሉም ስለ አንድ ነገር ነበር፣ ግሬድ። ለሚቀጥሉት ወይም ወደፊት ግቢ ውስጥ ለሚጠብቁኝ ዓመታት ጠንካራ መሰረት መገንባት የዚህ ዓመት ትልቁ ዓላማዬ ነበር። ስለዚህ አብዛኞቹ የኔ ቀናቶች ተመሳሳይ ነበሩ። ከዶርም ወደ ካፌ፣ ከካፌ ወደ ክላስ፣ ከክላስ ወደ ላይብረሪ በመንቀሳቀስ ያሳለፍኩት ዓመት ነበር። በዚሁ ዓመት ለኮምፒውተር ሳይንስ ዲፓርትመንት ይበልጥ እንድዘጋጅ የረዳኝን የመጀመሪያውን ኮምፒውተር እናቴ ገዛችልኝ። እናቴ አመሰግናለሁ። ጠንክሬ ያጠናሁ፣ በቤተ መጻሕፍት ውስጥ ብዙ ምሽቶችን አሳለፍኩ። ግቢ ውስጥ በመንፈሳዊ ሕይወቴም የተሻለ እንደሆን የረዱኝን ሲኒየር ጓደኞችን አፈራሁ። ከሁሉም በላይ ለአዲስ አካባቢ፣ ለአዳዲስ ሰዎች በፍጥነት እንዴት መግባባት እንዳለብኝና የራሴን አዲስ ማንነት እንዳገኝ ይሄ ዓመት አስተምሮኝ አልፏል። በሁለተኛው ዓመት የዩኒቨርሲቲ ቆይታዬ ነገሮች በጣም ከባድ ነበሩ። ግቢ ከመግባቴ በፊት በነበረው ኮቪድ ምክንያት ክላስ ወደ ኋላ ስለቀረን ቤት መሄድና እረፍት መውሰድ አልቻልኩም። የግቢ ላይፍ እንደተለመደው ተመሳሳይ ነበር። ብዙ ፈተናዎች፣ ተጨማሪ የቲዮሪ ክላሶች። ግን አንድ አስገራሚ ነገር ተፈጠረ። እንደፈለግኩት የኮምፒውተር ሳይንስ ዲፓርትመንትን ጆይን አደረግኩኝ። አሁንም ግን የዶርም ህይወት በጣም አሰልቺና በዛ ከቆየሁኝ ምንም ነገር መፍጠር እንደማልችል ተሰማኝ። ስለዚህ አንድ ትልቅ ውሳኔ አደረግኩ። ይህ ውሳኔ በግቢ ውስጥ የነበረኝን ነገር ለሁለት የከፈለውና የኔ ተርኒንግ ፖይንት ነበር። ከዶርም ወጥቼ እዚሁ የምማርበት ግቢ አካባቢ ይህንን ቤት ተከራይቼ ለብቻዬ መኖር ጀመርኩ። ከመማሪያ የኮምፒውተር ሳይንስ ክላስ ውጪ አዳዲስ ስኪሎችን መማር የጀመርኩትም ያኔ ነበር፣ እንደ ዌብ ዲቨሎፕመንት፣ ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ እና ሌሎች ተጨማሪ ስኪሎች። ግን ይሄ ሁሉ ሲሆን ነገሮች አልጋ ባልጋ አልነበሩም። ብዙ መውደቆች፣ ብዙ ጀምሬ ያልተሳኩ ነገሮች ነበሩ። ግን ከብዙ መውደቆችና ለመሳካቶች ብዙ ነገሮችን ተማርኩ። በዚሁ ዓመት የፌስለስ የዩቲዩብ ቻናል ሞከርኩኝ፣ ግን እንዳሰብኩት ውጤት አላገኘሁበትም። ነገር ግን የቪዲዮ ኤዲቲንግ እና የዩቲዩብ ቪዲዮችን እንዴት በትክክል መስራት እንደምችል አስተምሮኝ አልፏል። በዚሁ ዓመት በዩኒቨርሲቲ ቆይታዬ የተሻለ ለውጥ ያገኘሁበትን የአፕወርክ ፖርትፎሊዮ መገንባት ጀመርኩ። ግን በቪዲዮ ኤዲቲንግ እና በተምኔል ዲዛይን ፕሮፖዛሎችን ባስገባም የሚያሰራኝ አልነበረም። በሶስተኛው ዓመት ነገሮች በመጨረሻም ተስፋ ሰጪ እየሆኑ መጡልኝ። በሁለተኛው ዓመት ተስፋ አስቆርጦኝ የነበረውን የፌስለስ ዩቲዩብ ቻናል ኒች በመቀየር ሌላ የፌስለስ ዩቲዩብ ቻናል ከፈትኩኝ። በመጨረሻም ከብዙ ድካምና ልፋት በኋላ ሞኔታይዝ አደረግኩኝ። ይህ ዓመት እውነተኛ የአፕወርክ ክላይንት ያገኘሁበትም ዓመት ነበር። መደበኛ ትምህርትና ስራ ማመጣጠን ቀላል አልነበረም። እንቅልፌን መስዋዕት በማድረግ ብዙ ምሽቶችን በመስራትና ያለማቋረጥ አዳዲስ ስኪሎችን ተማርኩ። በዚሁ የሶስተኛ ዓመት መጨረሻ ላይ የክረምት ኢንተርንሺፕ በስካይላይት ሆቴል በአይቲ ልምምድ እያደረግኩ ይህንን ቻናል ከፈትኩ እና ዛሬ ከ2500 በላይ ሰብስክራይበሮች አድገናል። እንደ እውነቱ ከሆነ ሁላችሁንም ከልብ አመሰግናለሁ። በዚህ የግቢ ቆይታዬ የጉዞዬ ትልቁ አካል ናችሁ። አራተኛውን ዓመት ሙሉውን የጀመርኩት ሞኔታይዝ ያደረግኩትን የዩቲዩብ አውቶሜሽን ቻናል በማስቀጠልና የአፕወርክ ክሊያንት ፕሮጀክቶችን በመስራትና ትምህርቴን በመከታተል ነበር። እንዲሁም ለዚህ ቻናል የሚያስፈልጉኝን መሳሪያዎች በማሟላትና የተሻለ ነገር በመፈለግ ያለፈ ዓመት ነበር። እንግዲህ ያ ሁሉ ዓመት አልፎ ከ4 ዓመት በኋላ አሁን ላይ 1 ዓመት ሊቀረው ነው እና እኔ አንድ የተማርኩት ነገር ጊዜው በጣም አጭር ነው። ሙሉውን ኑሩት። የግቢ ላይፋችሁን ወደ ክላስ በመመላለስና የቲዮሪ ማስታወሻዎችን ብቻ በመያዝ አታሳልፏቸው። የተለያዩ ነገሮችን ሞክሩ። አልተሳካም፣ ሞክሩ። አሁንም አልተሳካም፣ ሞክሩ። ስኪሎችን ተማሩ። በዩኒቨርሲቲ ውስጥ ያላችሁን እያንዳንዱ ሰከንድ ተጠቀሙ። ምክንያቱም ይህንን አይነት እድል እንደናንተ አይነት ጥቂት ሰዎች ብቻ የሚያገኙት ነው እና ይህንን እምላችሁ እኔ ማን ነኝ? መልካም ሲሳይ ይባላለሁኝ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የመጨረሻ ዓመት የኮምፒውተር ሳይንስ ኤንድ ኢንጂነሪንግ ተማሪ ነኝ።